በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተአምሪው ለቅዱስ ብፁዕ አቡነ እስትንፋሰ ክርስቶስ ዘተሰመየ ብርሃነ ክርስቶስ አብ መነኮሳተ ጸሎቱ በረከቱ ያሉ መስሌነ ለዓለመ ዓለም አሜን። የመነኮሳት አባትና ብርሃን የተባለው ብፁዕ ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ህዝበ ክርስቲያን ጋራ ከማህበሩም ጋራ ከሀገራችን ከኢትዮጵያ ከህዝባችን ጋር ይኑር ለዘለዓለሙ አሜን። ነፍሰ ገዳይ ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበረ። ከዕለታትም በአንደኛው ቀን አባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄደ። ከዚያ ደርሶ ሚያዝያ 9 ቀን ለዕረፍቱ በዓለም የተዘጋጀውን ፍርፋሪ ቀመሰ። ከጽዋሙም ጠዋት ከጽዋውም ጠጣ። መቃብሩም ካለበት ቤተ ክርስቲያን ፊት ለፊትም ቆሞ ተማጸነውና ከዚህም በኋላ ወደ ቤቱ ሄደ። ከጥቂትም ቀን በኋላ በድንገት ታሞ በክፉ አሟሟት ሞተ። ነፍሱ ከስጋው ስትለይ የጨለማ አጋንንት ከበዋት እያዳፏት እየገፏት ወደ ሲኦልም ወሰዷትና ወደ ጥልቅ እሳትም ወረወሯት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባኦት ፊት ደርሶ ሰማይና ምድርን ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ በአንተ ስምና በእናት ስም በድንግል ማርያም ስም ተማጽኛለሁ። ይችን ክፉ ነፍስ ማርልኝ። በጸሎቴ ተማጽናለችና ለመታሰቢያዬም የተደረገ ፍርፋሪት ቀምሳለች። ስጋዋ በቦታዬ ተቀብራ ማርልኝ አለው። ጌታችንም ወዳጄ ውሻ ይማራልን? በእኔ ላይ እጅግ በደልም አድርሷልና ለአንተ ያደረገልህ ምን ስራ አለ? በምን አለው አለው። ብፁዕ አባታችን ስለ እኔ ስትል በቸርነትህ ማርልኝ፣ የሰጠኸኝ ቃል ኪዳን እንዳይታበል የመታሰቢያዬን ፍርፋሪት ቀምሳለችና ማርልኝ አለው። ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጣት ዘንድም አዘዘው። እሱም ሄዶ አመጣት። ጌታችንም አንቺ ነፍስ ለወዳጄ ለእስትንፋሰ ክርስቶስ ምን አደረግሽለት? ያደረግሽለትንስ ምንድን ነገር ነው አላት ብሎ ጠየቃት። ያችም ነፍስ በበዓሉ ቀን ወደ እርሱ ቦታ ሄጄ ለመታሰቢያው የተደረገውን ፍርፋሪት ቀምሻለሁ። ከእሱም ፍቅር የተነሳ መታሰቢያውን ለማድረግ አስቤ ነበር። ወደ ቤቴ በሄድኩ ጊዜ ድንገት ሙቼ ወደዚህ መጣሁ ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘለዓለም ደስታ ትግባ አለው። አባታችን ሰግዶ ያችን ነፍስ ተቀብሎ ወደ ዘለዓለም ቤተ አገባት። ጸሎቱ በረከቱ ከእኛ ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ታምሪሁ ለቅዱስ አቡነ እስትንፋሰ ክርስቶስ ጸሎቱ ወበረከቱ ያሉ ምስሌነ ለዓለመ ዓለም አሜን። ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ታምር ይህ ነው። ጸሎቱና በረከቱ ከሁላችን ጋራ ለዘለዓለም ከጥምቀት ልጆች ጋራ ከማህበሩም ጋር ይኑር ጸንቶ ይኑር አሜን። በስም ክርስቲያናዊ በስራ አረማዊ የሆነ አንድ ካህን ነይባይ ሰው ነበር። ኃጢአቱ ግን ከሰው ሁሉ የበለጠ ነው። ነገር ግን የአባታችንን መልክ ይጸልያል። ከዚህም በኋላ ከዕለታት በአንደኛው ቀን የአባታችንን መልክ ሳይደግም ቀርቶ ታላቅ ክፉ ሕመም አገኘው። ቤተሰቦቹንም ወደ አባቴ እስትንፋሰ ክርስቶስ መቃብር ውሰዱኝ፣ ከዚያ በጻድቁ ብርሃነ ክርስቶስ ልመና ጸሎቱ ፈጥኜ ድናለሁ አላቸው። እነሱም በዚያ ቦታ ብዙ ጻድቃን ሰማዕታት አሉ፣ አንተ በምን ሥራ ትድናለህ አሉት። ጋኔን ያስቀባጥረዋል ያሉም አሉ። መንፈቀ ሌሊትም በሆነ አባታችን እስትንፋሰ ክርስቶስ
በሕልም ታያቸውና የዚህን ታማሚ ሰው ፈቃድ ለምን አትፈጽሙም? እኔንስ ለካ አትወዱኝምን? እንደዚህስ ትንቁኝ አላችሁን? አታከብሩኝምን? ይህንንስ ካላደረጋችሁ የእግዚአብሔር ቁጣ በእናንተ ላይ አመጣባችኋለሁ አላቸውና ወደ ታማሚውም ሰው ተመልሶ ልጄ ደስ ይበልህ፣ በእኔ ጸሎትና አማላጅነት ከበሽታ ድነሃልና፣ ነገር ግን ከዳንኩ ዝክርህን እዘክራለሁ ብለህ ያሰብከውን አትተው አለው። ይህንንም ብሎት ከእሱ ተሰወረ። ከዚህም በኋላ በማግስቱ ጠዋት ተነስቶ ከዘመዶቹ ጋር በሕልም ሌሊት ያዩትን ተጨዋወቱ። እሱም ውሰዱኝ ብሎ ነገራቸው። እነርሱም በአልጋ ተሸክመው ወስደው ከቤተ ክርስቲያን ውስጥ አስገብተው አስቀመጡትና ከአባታችን መቃብር ላይ ያለውን አፈር አምጥተው ሰውነቱን ቀቡት። ወዲያውንም ከበሽታው ድኖ ፈጽሞ ተነሳ። በማግስቱም ሕዝቡ አይተው እጅግ አደነቁ። በአባታችን አቡነ እስትንፋሰ ክርስቶስ ጸሎት ለዚህ ሰው ተአምር ስላደረገለት ልዑል እግዚአብሔርን አመሰገኑት። ያም ሰው ለሰው ሁሉ ይህንን ተአምራት ይናገር ጀመር። በየወሩም መታሰቢያውን ያደርግለት ጀመር። እንዳስለመደ ስሙንም እየጠራ መልኩን እያነበበ ያነብ። ለመልካም እርጅናም ደርሶ ካረጀ በኋላ ጥቂት ሞቶ በአባታችን አቡነ እስትንፋሰ ክርስቶስ ጸሎት ተድላና ደስታ ያለበትን ገነት ወረሰ። የአባታችን ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር አይኑር ለዘላለሙ አሜን። እግዚአብሔርን አመስግኑት። እጃችሁን ከፍ አድርጉት ሁላችሁ። አቤቱ ጌታ ሆይ በሉ። ምሕረትህን፣ ቸርነትህን፣ ፍቅርህን፣ ሰላምህን አትንሳን። በአባታችን በእስትንፋሰ ክርስቶስ ጸሎት ማረን፣ አስምረን፣ ይቅር በለን። ይቅርታህን እንሻለን። ሀገራችንን፣ ቤተ ክርስቲያናችንን፣ አባቶቻችንን፣ ሕዝባችንን በጠቅላላው ዓለምን ፈጥረሃታልና በከንቱ አታጥፋት። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ ሐሳባችንን ፈጽምልን። እግዚአብሔርን አመስግኑት። የመከረን የገሰጸን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ።